በጣም እንዳልከው ዋጋ የከፈልኩበት ብዙ የተሰራበት ብዙ አባላትን ብዙ ቤተሰብን ያፈራውበት ቸርች ነው እና ግን ውስጥ ላይ እጄን ጭኜ የጸለይኩላቸው በጣም በብዙ ነገር ሳፖርት ያረኳቸው የኔው እምላቸው ሰዎች በኔ ላይ ተነስተው በአድማ ቤተክርስቲያን ወደ መፍረስ ደረጃ ደርሷል። ያ ብቻ አይደለም፣ ቤተክርስቲያን ከመፍረስ ባለፈ ንብረት እስከ መከልከል ደረጃ ደርሻለሁ። ቤተክርስቲያን የነበሩ አባላት የነበሩ ሰዎች የቤተክርስቲያን ንብረት እስከ ማሸሽ እስከ መደበቅ አልፎ ተርፎ ደግሞ እኔን ወደ መክሰስ ብዙ ነገሮች ላይ ደርሰን ነበር። በመሃል ያንን ሁሉ ነገር በእግዚአብሔር ቸርነት አለፍኩ። ወደ ክስ እንድንሄድ ብዙ እኔንም የገፋፉኝ በዛም ወገን ያሉ ሰዎችንም የገፋፉ ሰዎች ነበሩ። ከሰ የቤተክርስቲያን ንብረት ማስመለስ ትችላለህ፣ ብዙ አይነት ነገር ግን እኔ ለእግዚአብሔር ሰጥቼ ያንን ሰፈርም ያን እዛ የነበረውንም የቤተክርስቲያን ንብረት ሁሉንም ነገር ትቼ ነው የወጣሁት። በጣም ብዙ ዋጋ ከፍዬበታለሁ፣ በጣም አልቅሼበታለሁ። ከዛ በኋላ ዳግም ቤተክርስቲያን ለማገልገል አቅም እስከማጣ እንደገና ቆሜ በእግዚአብሔር መንግስት ላይ ለመስራት ምንም አይነት ሞራል እንዳይኖረኝ በጣም ተሰባብሬ ቁጭ ብዬ ነበር። በእግዚአብሔር ቸርነት ነው ዳግም ተነስቼ የእግዚአብሔር መንግስት አሁን እያገለገልኩ ያለሁት። እግዚአብሔር ይመስገን ዳግም እግዚአብሔር ትውልድ ሰጥቶኝ ዛሬ ቤተክርስቲያን እየመራው ያለሁት። ስለዚህ በውስጥ የኔው በምላቸው ሰዎች በአድማ ተነስተው ቤተክርስቲያን ፈርሳለች የዛሬ 3 ዓመት። ይሄንን ነው ልለም ይችላል። እሺ፣ በጣም ልብን የሚሰብር ነገር ነው። ቢሆንም ደግሞ እግዚአብሔር በምህረቱና በቸርነቱ በድጋሜ አንተን አቁሞ በዚህ ሁኔታ አሁን ደግሞ እንደገና ሚኒስትሪው አገግሞ በጥሩ ሁኔታ አቋቁመ እያገለገልክ እንዳለ ነግረህናል። ስለዚህ እግዚአብሔር የተመሰገነ ይሁን። ስላንተ እግዚአብሔርን ከልብ እናመሰግናለን። 1-2 ጥያቄ እንጠይቅና ዛሬ ከዲፕ ፖድካስት ጋር ያለውን ፕሮግራም እንጨርሳለን። ነቢይ ጸግሽ መዝሙሮች ወይ ደግሞ የመዝሙር አልበም ከዚህ በፊት ሰርታል ወይስ? መዝሙሮች እንዳሉ ሰምቻለሁ። መዝሙር አለ? አዎ መዝሙር አለኝ። ከአንድም 2 አልበም ነው ያለኝ። እግዚአብሔር ረድቶኝ 2 አልበም ሰርቻለሁ። በተጨማሪ ደግሞ ብዙ የመዝሙር ክሊፖች አሉ በራሴ ዩቲዩብ ቻናል ፕሮፌት ጸጋ ባወቀ በሚል ዩቲዩብ ቻናል ገብተው ማየት ይችላሉ። ስለዚህ 2 አልበም ሰርቻለሁ። ቀጥሎ በጣም ብዙ የመዝሙር ክሊፖችን ለቅቄያለሁ። አሁንም ደግሞ የዝማሬ ምንጭ ስለማይቋረጥ እግዚአብሔር በረዳ ይመጣል ለትውልድ እየተዘጋጀው ነው። በተለያየ ቋንቋ በአማርኛ፣ በኦሮምኛ በሚችለው መድረስ በሚችልበት ቋንቋ ሁሉ የጌታን መንግስት በዝማሬ ለመስራት አሁንም ዝግጅት ላይ ነው ያሉት። ጸግሽ አግብቷል? ባለትዳር ነው? ታው በግልጽ ነገር አግብታል? አላገባውም። እንግዲህ ቤቴ ስትመጡ ብቻዬን ያገኛችሁ። አግብታል? ታው አላገባውም በጭራሽ አላገባኝ። እሺ፣ ለውድ ተመልካቾቻችን ግልጽ እንዲሆን ጸግሽ አላገባም። እጮኛ ግን አለኝ። እጮኛ ሊጠይቅ ነበረ ግን እሱንም ንገርልኝ እግረ መንገደ። እጮኛ አለ ወይስ አውቀ የሚያስቸግሩ ሰዎች ስላሉ እንዲጠነቀቁ ብለህ እንደው? ጭራሽ አለ። እጮኛ አለው? እጮኛ አለው ጸግሽ? ይያዝልኝ እጮኛ እንዳለኝ። እጮኛ አለው ጸግሽ። አላገባውም፣ እጮኛ አለ፣ እየጸለየን ነው። ወደፊት እንጋባለን፣ የልጆቼ እናት የምትሆን አግኝቻለሁ አለች ነው። እግዚአብሔር ይመስገን። መቼ እንጠብቅ ታዲያ ሰርጋችሁ? ስጦታ ይዘን ለመምጣት ያህል ጌታ በፈቀደ ቀን ያው አይታወቅም። አሁን አልተወሰነም፣ ምንም የተወሰነ ነገር የለም። ግን ሲወሰን እናሳ ጸግሽ በወጣትነት እድሜ ከፍታ፣ ዝቅታ፣ ክብር፣ ውርደት እንደው በተመጣጣኝ ያለፍክ ትመስላለህና ላንተ ሞዴል የምታደርገው በህይወቲ ምሳሌ አገልግሎቲ እንዲቀና እንድታገለግል በር የሆነልህ በአገልጋዮች መሃል አለ? 2 ሰዎች በህይወቴ ትልቅ ተጽዕኖ አድርገዋል ብዬ አምናለሁ።
ሁለት ሰዎች አሉ በአገልግሎት ማለት ነው። የመጀመሪያው ለአገልግሎት ጅማሬ መንገድ የሆነኝ በጣም የተወደደ ዘማሪ ዘላለም ተስፋዬ አለ እና ዘላለም ተስፋዬ ዘማሪ ዘላለም ተስፋዬ የደማቅ ሕይወት አገልግሎት ዋና መሪ ነው እና እሱ መንገድ ሆኖኛል። ገና ልጅ እያለሁ አገልግሎት ከመጀመሪያ በፊት ወደ አገልግሎት መስመር በጸሎትም በተለያየም ነገር አቅጣጫና መንገድ ያሳየኝ እሱን እያየሁ ወደ ዝማሬ አገልግሎት የመጣሁት። ስለዚህ ለኔ ጅማሮ ሊሆን የሚችለው ዘላለም ተስፋዬ ነው። በጣም እንደ ሮል ሞዴል ላይ የምችለው በህይወቴ ትልቅ ተጽዕኖ አምጥቷል። እጅ ጭኖ ከመጸለይ ባለፈ ብዙ ነገሮችን እዚህ ደረጃ እስከምደርስበት ሰዓት ድረስ በብዙ ሳፖርት ያደረገኝ ትልቅ የእግዚአብሔር ሰው ነው። ስለዚህ የመጀመሪያው እሱ ነው። ሁለተኛው ደግሞ አገልግሎት ከጀመርኩ በኋላ እንዳልኩ ዘላለም አገልግሎት ከመጀመሪያ በፊት በሱ ነው ወደ አገልግሎት የመጣሁት። እጅ ጭኖ ጎሮሮዬ ላይ ጭምር ሳይቀር እጅ ጭኖ ጸልዮልኛል። እንደገና ደግሞ ኮቱን አውልቆ እኔን እስከ ማልበስ ድረስ እና በዛ ልክ እሱ ላይ የተቀመጠውን ግሬስ ተካፍያለሁ። የሆነ ወቅት እንዳው በዚሁ አጋጣሚ ላንሳለ ሐዋሳ ሳገለግል ድምፁ የዘላለምን ይመስላል እስኪባል ድረስ በጣም ሃይ ኮፒ ነበርኩ ማለት ይቻላል። ብዙ ሰዎች ይህንን ሚዲያ የሚመለከቱ ሰዎች ምናልባት ሊያውቁ ይችላሉ። ራሱ ዘላለምም ሲሰማ ሌሎችም ሰዎች ሲሰሙ ማለት ነውና ሐዋሳ ከተማ ላይ ሁለተኛው ዘላለም እስከሚባል ድረስ ድምፄ በጣም እስኪመሳሰል ድረስ በእኔ ህይወት ላይ ትልቅ ተጽዕኖ አድርጓል ዘላለም ተስፋዬ ማለት ነው። ስለዚህ ይሄን የመጀመሪያው እጅግ በጣም ነው የምወደው፣ እጅግ በጣም ነው የማከብረው። እሱም በደንብ ያውቃል። እስከዚህ ሰዓት ድረስ ለሱ ያለኝ ክብር ከፍ ያለ ነው። ጌታ ይባርከው። ምናልባት ሁለተኛውንም ሰው ማንሳት ከተፈቀደልኝ፣ ሁለተኛውን ሰው ከማንሳቴ በፊት እኛ ወደዚህ ወደ ቤት ወደ አንተ የመጣን ኦፊሲን ገብተን ነበር። አንተ የለምና አይ ቲንክ ጽዳት ሰራተኛ ሆነ እያጸዳች ነበርና ፎቶ ፍሬም ማለት ነው ይዤ መጥቻለሁ። ከሌሎች ፎቶዎች ለየት ስላለ ምናልባት እስኪ ስለዚህ ፎቶ ማወቅ ፈለኩኝና ብዙ ፎቶዎች ስላሉ ምናልባትና ለየት ስላለ ብዙ ፎቶዎች ማለት ብዙ ፎቶ ተሰቅሏል። አዎ ግን ይሄኛው ለየት ስላለብኝ ነው። እኔ ግን ፎቶን በዚህ መቼም እንደዚህ አታውቀው ማለት ተመሳሳይ ሳይዝ ላይ ያሉ ብዙዎች አሉ እንደዚህ። ስለዚህ ይሄን ፎቶ ካንተ ጋር ስላለ ስለዚህ ፎቶ ልትነግረን ትችላለህ? በጣም ነው የምወደው የእውነት ማለት በህይወቴ በቃ ትልቅ በቃ ምናልባት ይሄን ነገር ስናገር በጣም ሶሪ ምድር ላይ በቃ ነፍሴ መንፈሴ በጣም የምትቀበለው ፕላስ ደግሞ በጣም ፎሎ ማድረገው ትልቅ የእግዚአብሔር ሰው ነው። ቅድም ሁለተኛውን ሰው ልል የነበረው እሱ ነው። ነቢይ መስፍን በሹ ማለት እንዳልኩ ከዘላለም ቀጥሎ አገልግሎት ከጀመርኩ በኋላ ከነቢይ መስፍን በሹ እጅ በመጫን የተካፈልኩት ጸጋ አለ። አሁንም የኔን አገልግሎት የሚያውቁ ሰዎች ምናልባት በዚሁ አጋጣሚ አብዛኛው አገልግሎቴ ፎከስ ማድረገው በጣም ትኩረት ማድረገው በመናፍስትና ፈውስ። ብዙ ጊዜ መስፍን በሹን አገልግሎት ካየ ያልወለዱ ሰዎች እንደገና ደግሞ መናፍስት ላይ ያለው ግሬስ ምናልባት የቅባቱ ደረጃ ወይንም የተገለጥንበት አሁን እየተገለጠብን ያለው ነገር ደረጃው ሊለያይ ይችላል። ነገር ግን አሁን ካለውበት ደረጃ አገልግሎት እየሄደ ያለው ወደ መስፍን በሹ ይመስለኛል። ከተካፈልኩትም ነገር አንፃር ነው ማለት አንደኛ በህይወቴ እየታዩ ያሉ ነገሮችን ስለማቅ በግሌም በሰዎችም ምስክር ነው። በጣም ትኩረት ማድረገው መናፍስት ላይ ነው። እኔም አሁንም አገልግሎቴ ብዙ ቸርች መጥተው የሚካፈሉ ሰዎች ያውቁታል። ሁለተኛ ደግሞ የፈውስ ግሬስ ነው ላይ የሚገለጠው የፈውስ አገልግሎት መናፍስት አሁን በመካኖች ላይ ባልወለዱ ሰዎች ላይ አንዳንድ እየታዩ ያሉ ነገሮች አሉ። በእኔ አገልግሎት በጥቂቱ እየታዩ ያሉ ነገሮች ነገ ደግሞ ወደዛ ያድጋሉ ብዬ አስባለሁ። እና ያ ነገር ከየት ነው የመጣው? ከመስፍን በሹ ከነቢይ መስፍን በሹ የተካፈልኩት ጸጋ ነው ብዬ አምናለሁ። ስለዚህ እጅ ጭኖ ጸልዮልኛል። ምናልባት እሱ በምንም አይነት አቅጣጫ ሊያስታውስ ይችል ይሆናል። ግን ራእይ አይቼ እሱ ጋር እጅግ ጸጋ ተካፍያለሁ። አንድ የሐዋሳ ከተማ ላይ እየጸለይኩ ባለሁበት ቤት ውስጥ ተንበርክኬ ስጸልይ ፊት ለፊቴ ቀጥታ መስፍን በሹን እግዚአብሔር አመጣልኝ። በራእይ ነው ማለት ፊት ለፊት በራእይ መጣልኝ። አየሁት። ከተንበረከኩበት በእግር ነው የምኖረው። በሰዓቱ አላሙራ ነው እሱም ያለው ያው ምናልባት ልታውቅ ትችላለህ ወደ ቴክኒክና ሙያው አካባቢ
ነው ቸርቹ ያለውና ወደ ሪፈራል መሄጃው ላይ ቅርብ ስለነበረ እየሮጥኩ ነበር። ራዩን ባየው ሰዓት እየሮጥኩ ሄድኩኝ። ከቢሮ ሲወጣ ጉባኤ ውስጥም አይደለም ልክ ከቢሮ ሲወጣ ሄጄ ፊቱን የተንበረከኩ። የሚገርም ነገር እዛው እጅ ጭኖ ጸለየልኝ። በዛው ቀን ጸጋ ተካፍያለሁ። ወዲያው አገልግሎት የተቀየረ በፍጥነት ነው ወደ ሚኒስትሪ የገባሁት፣ ወደ ቸርች አገልግሎት የገባሁት ማለት ነው። እና የሚታይ ነገር በሱ አገልግሎት በህይወት የተካፈልኩት የሚታይ ነገር አለ። ከዛም አንጻር ነው በጣም ነው የምወደው ካሉት አሁን ኢትዮጵያ ላይ ሁሉንም ነቢያት ወዳለሁ። ለነቢያት ያለኝ ቦታ ከፍ ያለ ነው። የትኛውም የአገልግሎት ኦፊስ ውስጥ ያሉ ሰዎችን እጅግ በጣም ነው የማከብረው። ለኔ ግን መስፍን በሹ ይለያል። ተመልካቾቻችን ከጸግሽ ጋር የነበረን ወደ ማጠቃለያ መተናልና እስካሁን በትግስት በካሜራ በሳውንድ በተለያየ ሲስተም ከኛ ጋር የነበሩ ሙሉ የካሜራ ባለሙያዎችን ጭምር ከልብ እናመሰግናለን። ከኛ ጋር ቆይታ ጥቂት ለፍታ ከኛ ጋር ታደርጋላችሁ። እየጨረሰን እንገኛለን። ነብይ ጸግሽ ለአንዴና ለመጨረሻ ልታመሰግናቸው የምትፈልጋቸው ካለ እንድታመሰግን እድል ልስጥ። ቴንኪዩ በጣም ማለት የምፈልገው በመጀመሪያ ደረጃ ወላጅ አባቴን አቶ አወቀ አለቃ፣ እንደገና ደግሞ ወላጅ እናቴን አስካለች ነቱ፣ ሙሉ ቤተሰቦቼን ቴንኪዩ ማለት ፈልጋለሁ። ቀጥሎ ደግሞ የቡሌ ሆራ እናት ቃለ ሕይወት ቤተክርስቲያን መሪዎችና ምእመናን የእናንተ ጸሎት ውጤት ነው ጸግሽ። ስለዚህ ሁላችሁንም ቴንኪዩ ማለት ፈልጋለሁ። አገልግሎቴን በአገር ውስጥም ከሀገር ውጭም ሆናችሁ በተለያየ አቅጣጫ የምትደግፉኝ ሰዎች፣ የኛ ቤተክርስቲያን ፓርትነር የሆናችሁ በሙሉ ቴንኪዩ፣ እግዚአብሔር ያክብራችሁ። ዲፒ ፖድካስት ፕሮግራማችን ተከታታዮች ይህንን ፕሮግራም ሼር በማድረግ ሳብስክራይብ በማድረግ ፎሎ ላይክ በማድረግ ለሌሎች እንዲደርስ እንድታደርጉልኝ በድጋሜ የአክብሮት ጥሪ አቀርባለሁ። ዲፒ ፖድካስት ከሙሉ የስቱዲዮ ባለሙያዎች ጋር እስካሁን የነበረን ቆይታ በዚህ እናጠቃልላለን። መልካም ቆይታ ይሁንልን። ነብይ ጸግሽ በድጋሜ በአዲስ ነገሮች እንጠብቃለን።